ለሀገሪቱ የምርት እድገት ማነቆ ሆነው ዘመን ከተሻገሩ ተግዳሮቶች አንዱ የተሻሻሉና አዳዲስ ምርጥ ዝርያዎችን አርሶ አደሩ በሚፈልገው መጠን ጊዜና ቦታ ማድረስ አለመቻሉ ነበር። ይህንን የዘር ብዜትና የዘር አቅርቦት ችግር ለመቀነስ ሲባልም በ2002 ዓ.ም በአገር አቀፍ ደረጃ አንድ ፕሮግራም ተነደፈ። በለጋሽ ሀገራት የገንዘብ ድጋፍ የሚጀምረውን ፕሮግራም ተግባራዊ ለማድረግ ከተመረጡ አንድ የምርጥ ዘር አቅራቢ ድርጅትና 4 ዩኒቨርሲቲዎች መካከል ደግሞ አንዱ አንጋፋው የባህር ዳር ዩኒቨርሲቲ ነው። የዩኒቨርሲቲው የማህበረሰብ ጥናትና ምርምር አገልግሎት በግብርናና አካባቢ ሳይንስ ኮሌጅ አማካኝነት የተቀናጀ የዘር ዘርፍ ልማት ፕሮግራምን በማቋቋም በ2002 ዓ.ም በ8 ቦታዎች ስራውን ጀመረ። ዘሮች የሚሰራጩት በመንግስት በኩል በማህበራት በኩል እታች ላይ ሲደርሱ የልማት ጣቢያ ሰራተኞች ለአርሶ አደሩ እንዲሰራጩ ነበር የሚያደርጉት። ይህ ደግሞ በመቶ ኪሎ ግራም የታሰሩ በመሆናቸውና አንዳንዴ ዘር ካቀማመጥም በትራንስፖርትም ችግር ምክንያት ሊበላሽ ስለሚችል እነኚህን ዘሮች መርጦ የማስቀረት ወይም ደግሞ አንድ አርሶ አደር 25 ኪሎ ግራም ነው መፈለግ ቢል የማግኘት እድሉ አነስተኛ ነበር። ሌሎቹ የዘር ስርዓቶች ችግር ተብሎ የሚባሉትን ነገር ለመፍታት የተቀናጀ የዘር ዘርፍ ልማት ፕሮግራም በ2009-2010 ጀምሮ በአካባቢ ያሉት አርሶ አደሮችን ክላስተር በመፍጠር በማቀናጀት የተሻለና ደረጃውን የጠበቀ ለአካባቢው የተመቸ ኢምፕሩቭድ ብቻ አይደለም የዘር መድሉ የተሻሻለ ብቻ ሳይሆን ሎካል ቫራይቲ የአካባቢ ዝርያ ሆነው እነዛን ዝርያዎች ጥራታቸውን ጀርሚኔሽን ፐርሰንታቸውን የበቅለት መጠናቸውን ከፍ በማድረግ እና ያያዝ መጠናቸው ከፍ እንዲል ለማድረግ ምርታማነታቸው በአርሶ አደሩ የተመረጡትን በማባዛት በጥራት በተፈለገ ሰዓት በሚፈለግ መጠን ተመጣጣኝ በሆነ ዋጋ ለአርሶ አደሩ ለዛው አካባቢ አርሶ አደር ማሰራጨት ነው። ፕሮግራሙ የጥናትና ምርምር ስራውን የጀመረው በአርሶ አደሮች ማሳ ላይ ሲሆን ከነዚህ የምርምር ቦታዎች አንዱ ደግሞ በምዕራብ ጎጃም ዞን ሜጫ ወረዳ የሚገኘው የኩድሚ ቀበሌ ነበር። የቀበሌው ነዋሪዎች በምርጥ ዘር አቅርቦት እጥረት ምክንያት ማምረት ከሚችሉት በታች ያመርቱ እንደነበርም በጥናቱ ተረጋገጠ። ነባር ዘሮችን ወይም ደግሞ በግብርና የተሻሉ ያው እንዳማራጭ ግብርና ጽሕፈት ቤት ጠይቀን ህብረት ስራ ማህበራት ላይ የምናገኛቸው አጋጣሚዎች ነበሩ እንጂ በራሳችን እዚህ መምጣቱ በፊት በራሳችን የተወሰነ በቃ ምንም የምግብ ፍላጎትን የሚያሳካ እንጂ የአካባቢ ፍላጎትን የሚያሳካ ዘር እየተገኘ አይደለም የነበረው። ልማት ከመጀመሩ በፊት ማለት ነው ማዳበሪያ ስንወጣ እንዳሁኑ ዘራ ብሎ ብር ተገንቶ ይወጣም አነበረው። አሁን ጨምረን ቀደም ከምንዘረው ጨምረን ስናገኝ ማዳበሪያም ሆነ ምኑ ሞቅ ብሎ ሲሰጠው ያገቢ ይገኛል ለወጣለው። ቀደም ከነበረው ችግር የሆነ ሰነስ ተብሎ ስለሚዘራ ብዙም ለውጥ የለውም ነበር። ዘር ለማግኘት ደግሞ በጣም በተለያየ ቦታ በተለያየ አጋጣሚዎች እንጠይቅ ነበር፣ ግን ሊሳካ አይችልም። አንድ ምርጥ ዘር በቆሎ የሚሆን ስንዴ በቆሎ ስናገኝ አንዷን 12.5 ግራም ለሁለት ለሶስት ተካፍለን የምናዳርስበት ምክንያቶች ነበሩ። ከዚያ በፊት ግን ምርቱ የተትረፈረፈ አልነበረም። በዚያን ሰዓት ስራው ፍላጎት ነበረ፣ ነገር ግን አስቸጋሪ በመሆኑ በዚህ ምክንያት ምርታችን የቀነሰ ያለን የአካባቢ ህብረተሰብ የምርት ፍጆታ የምናገኝበት አልነበረ። በክልሉ ውስጥ የዘር ጥራት ችግር እንደነበረ በጥናት አረጋግጠናል። በክልሉ ውስጥ የዘር ተደራሽነት ችግር እንዳለ በጥናት ተረጋግጧል። እንደገና በክልሉ ውስጥ የዘር አቅርቦት ራሱ ግብይቱ ሂደቱ መንገዱ ትክክል እንዳልሆነ ወይም አርሶ አደሮችን በሚያረካ መልኩ እንዳልሆነ መንግስትንም ራሱ የሚፈልገውን ልማት ከማምጣት አንፃር የሚያረካ እንዳልነበረ ከተለያዩ የልማት ድርጅቶች ከመንግስት ራሱ አካል ጋር በመቀናጀት ጥናቶች ተጠንተው ነው። የተቀናጀ የዘር ዘርፍ ልማት ፕሮግራም በጥናትና ምርምር ያረጋገጠውን ውጤት መሬት ለማውረድ ሲያስብ አርሶ አደሩን ተጠቃሚ የሚያደርግ እንደሆነ መተማመን ላይ ተደረሰ። የልምድ ልውውጦችም ተካሄዱ። ሽንዲ ወረዳ ማሮልድ ቀበሌ ላይ ወስደው ልምድ ልውውጥ አደረጉልን አመራሮችን። ከዚያ የነሱን ልምድ ልውውጥ ይዘን መጣን። ሙከራዎችን ወደዚህ ወደ አርሶ አደሩ ስንዘረጋ አዲስ ተመሆኑ አንፃር አርሶ አደሩ
አስቸግሮን ነበረ። ስቲለምደው ማለት ነው። ስቲለምደው በጣም አስቸግሮን ነበረ። አስቸግረን በኋላ ግን እኛ ሰርቶ ማሳያ የተወሰኑ አርሶ አደሮች 12.5 ሄክታር ሰርቶ ማሳያ ሰራንና በ2003 በመስኖ ወቅት እንደዚያ ታደረግነ በኋላ በ2004 በአገሪቱ በአጠቃላይ በቆጋ መስኖ ኤሪያ ላይ ሁሉም ተሳታፊ እንዲሆንበት ተደረገ። ደስ የሚለው እዚያ በመቀጠል በአጠቃላይ በደረቅም ሆነ በርጥብ ያሉ መሬቶች በሚጫ ወረዳ በአጠቃላይ የኪንግ በርድና የቀገባ ዝርያዎች እንዲሰራጩና አርሶ አደሩ ሙሉ ተስፋና ሙሉ ተጠቃሚ እንዲሆን ተደረገ። አርሶ አደሮችን በማህበር በማደራጀት ምርጥ ዘር ማምረት ይቻላል የሚለውን የሙከራ ስራ በመስራት ነው የተጀመረው። ከዛ በኋላ አርሶ አደሮቹ ለተከታታይ 3 አመታት ያክል በዚህ ሙከራ ስልጠና ሰጠናቸው። ምርጥ ዘር እንዴት መመረት እንዳለበት፣ ምን ያስፈልጋል ምን ያስፈልገው የሚለውን በተደራጀ ሁኔታ ሙከራ ተሰራ። የነበረው ችግር በቆሎ ዘር ማግኘት እንደልባ ማግኘት አይቻልም ነበር። ምክንያቱም አይሲሲዲ በጎናችን ተሰለፈው በኋላ የሙከራ ስራዎችን በአርሶ አደሩ ላይ የሙከራ ስራዎችን የበቆሎ አይነቶችን የተሻሉ ዘሮች የትኞች ቢሆኑ ይሻላሉ የሚል ወደ 8 ዝርያዎችን ታመጣልን በኋላ የሙከራ ስራዎችን ሰራና ተሰራን በኋላ የተሻለውን ዝርያ እንድናመርተው ተደረገ። የተሻለውን ዝርያ እየመረትን ያለና በ2004 የሆነ ክፍተት ገጠመን። ቢኤች 540 ዘር ብዜት ስናባዛ 81 ሄክታር ሪጀክት ተደረገብን። ሪጀክት ሲደረግብን እኛ ተስፋ አልቆረጥንም። ምክንያቱም ሪጀክት የተደረገበት ምክንያት ባቸሽ ምክንያት ነው። አርሶ አደሩ አቸሽ ተተነቀለ አስቸጋሪ ስለሚሆን አቸሽ አዝንባባ ማለት ነው ባለመንቀሉ ምክንያት ሴቴና ወንዴን ያዳቅላን ተብሎ በሚታሰብበት ምክንያት ከዚያ በኋላ እኛ ያንን ተስፋ ሳንቆርጥ የፕሮቲን ማሽላ ቢኤች 545 እንድንሞክር ተደረገ። እንድንሞክር ሲደረግ ያንን ዘር የተሻለ ዘር ስለሆነ የኢትዮጵያ ዘር ድርጅት ጋር ትስስር ፈጠሩልን። በጎናችን ተሰለፉ። እኔ ለራሴ የተወሰነ 6.5 ኩንታል አምርቼ 18350 ብር ሽጫለሁ። የማህበረሰቡን ችግር የሚፈቱ የጥናትና ምርምር ስራዎችን በመስራት የካበተ ልምድ ያለው የባህር ዳር ዩኒቨርሲቲ በኩድሚ ቀበሌ አርሶ አደሮች ማሳ ላይ ምርምሩን ቀጠለ። የክልሉ የዘር ዘርፍ በዘር አቅርቦትም በዘር ጥራትም በተደራሽነትም እንደሌላው የሀገሪቱ ክፍል ሁሉ የዘር ዘርፉ ችግር ነበረበት። ያንን ለመቅረፍ አንዱ መንገድ ዘር የሚያመርቱ አካላት መንግስታዊ የሆኑ የምርጥ ዘር ድርጅቶችና የግል ተቋማት ብቻ ሳይሆኑ አርሶ አደሮች ራሳቸው መሆን አለባቸው የሚል አንድ አስተሳሰብ አለና ያንን ለአርሶ አደሮች ብቻ ሳይሆን ሌሎች ለመንግስታዊና መንግስታዊ ላልሆኑ ተቋማትም የማስረዳት የማስረጽና በሙከራ ደረጃ ሰርቶ የማሳየት ወሳኝ ስራ ነበር። በዛ ዘርፍ ውስጥ አርሶ አደሮችን ተገቢ የሆነ ስልጠና እንደ ማህበር ተደራጅተው የራሳቸው የቁጥጥር ኮሚቴ የዘር ጥራት ቁጥጥር ኮሚቴ አዘጋጅተው የራሳቸው ማህበሩን የሚመራ የራሳቸው አመራር ኮሚቴ አዘጋጅተው ሌሎች ለዘር ማምረት የሚያስፈልጉ እንደ መካዝን እና ሌሎች የማከማቻ ዘዴዎች እንዲገነቡ ተደርጎ በእነዚህ ሁሉ ድጋፍ ዘር ማሳ ላይ ከገበሬ ማሳ ላይ በኩታ ገጠም በማድረግ በመተባበር መዝራትና ማባዛት ይቻላል የሚለውን የማስተማር ስራ ያው ከመጀመሪያ ስራ ስለሆነ በደንብ ከባድ ስራ ነበር ማለት ይቻላል። የኩድሚ ቀበሌ አርሶ አደሮች ተደራጅተው መስራት ጀመሩ። የኩድሚ የዘር ብዜትና ግብይት ህብረት ስራ ማህበርን በማቋቋምም ጥራቱን የጠበቀ የዘር ምርት ማምረት ጀመሩ። የዘራችሁን ችግር መሰረት አድርገን እኛ እንፈታለን፣ ልምድ ልውውጥ እንሰጣለን፣ የአካባቢያችሁ ዘር እንደፈለጋችሁ ታገኛላችሁ በሚል ሀሳቡን ሲዘረጋለን በበጎ ፈቃደኝነትኛ ፈቃደኛ ሆነን ማህበሩ እንዲመሰረት አደረግን። ስንመሰረተው በዚያን ሰዓት 125 አባል ነው፣ ሴት 7 ወንድ 118 በአጠቃላይ በድምሮ 125 አባል ነበሩ። ልማት እንደጀመረ ማህበር አቋቋሙ። ማህበር አቋቋመው ከ2003 አንስቶ 2004 2005 ድንች ምናምን ስንዴ ነበር የምናባዛው። አዘም በኋላ ግን በ2006 ማሽላ ዘር ብዜት ጀመርን። ማሽላ ዘር ብዜት ስንጀምር በጣም ለውጥ አገኘን። አዛም ቀጥሎ በ2007 ሽንኩርት ዘር ብዜት አዛ በተረፈ ደግሞ እንደ በ2008 አሁንም የበለጠ አድርገን አባዛን። አሁንም ዘንድሮ እንደዛው በበለጠ አስበናል።
በዘር አቅርቦት እጥረት ሳቢያ ሲንገላቱና ማምረት የሚገባቸውን ያክል ማምረት ባለመቻላቸው ሲቆጩ የነበሩት የኩድሚ ቀበሌ አርሶ አደሮች በማህበራቸው አማካኝነት ከራሳቸው አልፈው ሌሎችም አርሶ አደሮች በሚፈልጉት ጊዜና ቦታ በተመጣጣኝ ዋጋ ምርታቸውን ያስረክባሉ። እነሱ ያመጡት ሰንሰለትና ትምህርት ለኛ ለአካባቢ ቀርቶ ለወረዳችን ቀርቶ ለክልላችን ራሱ መሰረት ነው ማለት ይችላል። አሁን ዛሬ ዘር ብዜት ምንም በየአቅጣጫው ይሁን እንጂ አሁን የዘር ብዜት ፍላጎት አርሶ አደሩ እያጣ አይደለም፣ እንደፈለገ እየተጠቀመ ነው። ግን ለወደፊቱኛ መስራት ምን ፈልገው አሁንም የተሻለ ነገር አሁን ገበያ እየጋረደን ያለው አካባቢያችን በተፈጥሮ የታደለ ነው። አንደኛ በጣም ደስ የሚለው መስኖ አለ። መስኖ ስላለ የፈለገውን ዘር ማግኘት ይችላልና ማምረት ይቻላል። ተኛ አሁን የኩድሚ ቀበሌ አርሶ አደሮች እረፍት የሚባል ነገር ትተዋል። ሁሉም በየማሳቸው ላይ አንገታቸውን ደፍተው ይሰራሉ። ምክንያቱም ጥራቱን የጠበቀ የሽንኩርት ዘር በማምረት ከትናንት የተሻለ ህይወት መኖር ጀምረዋልና ነው። እየተንቀሳቀስን ገበያም ነበረን እየሸጥነን እያመረትን በደንብ ነበር የምናገኘው ነበር። አገልግሎታችንም እኛ ተሻሽለን ቤታችንን ማሻሽለን እኛም ልጆቻችንን በደንብ አስተምረን በከተማም ቤት እየሰራን ነበር። በብድር ምሰራ የነበረው ራሴን ችዬ እያንቀሳቀሱኝ ሰራተኛም 10-20 ሰራተኛ እየዋልኩ ከዚያ ተረፈም ደግሞ በከተማ ደረጃ ቤት ሰርቻለሁ። ይህን እያደረግን ነው ያለን። ለውጥ አለን፣ የተሻለ ለውጥ ነው ያለን። የድሮ ለውጣችንማ የድሮ ያቱን ማለት አሁን ግን ልማት ከገባልን ወዲህ በጣም እየተሻሻለን በጣም ገንዘብም ወረት እያያዝን እየተንቀሳቀሰን ያለን። ድሮ አንድ በሬ ነው የነበረ። በ2007 በቅሎ ተቃው ድረስ ገዝተናል። አሁን በ2008 ደግሞ ላም ገዝተናል። መብራት አስገብተናል። አልጋ ገዝቻለሁ። በሲራ አልጋ ነበር፣ አሁን በዝቦልድ አልጋ ገዝቻለሁ። ቤታችን ደግሞ የው ጸዳ አድርገን ኮርኔስ ምናምን አድርገን አደም ከነበረው ዛሬ ላይ ታርገን ይዘነዋል። እኔ እንዳርሶ አደርነቴ እውቀቶችን ይዣለሁ። በአይሲሲዲ ፕሮጀክት እውቀቶችን፣ ትምህርቶችን፣ ስልጠናዎችን፣ ጉብኝቶችን አግኝቻለሁ። የአካባቢ አርሶ አደሮችም ደግሞ እውቀቶችን፣ ስልጠናዎችን፣ ልምዶችን አግኝተዋል። እኛ አርሶ አደሮችና እኛ አርሶ አደሮች ለስራው ግልጥና ግልጥ አድርገውልናል። ትምህርቶችን በእነሱ ላይ በማግኘታችን እዚህ በመቀጠል አሁን እኛ ቤታችን ቤቴን ያሸነፉበት ምክንያት አንደኛ ወጣት በመሆኔ ጥሩ ስራ ሰራለሁ። በተሰጠኝ እውቀት ቤቴ ላይ ያለኝ አኗኗርና እስከ ከተማ ድረስ ደርሻለሁ። እስከ ከተማ ቤት ድረስ ገዝቼ ሰርቻለሁ። አሁን ወደ ከተማ ገብቻለሁ በዚህ አመት ማለት ነው። ምክንያቱም ሌሎች አርሶ አደሮችም ባጃጅ ድረስ የገዛሉ፣ ቤትም እየሰራሉ። በቤታቸው ስትገቡ ሶላር ነው፣ ጋሬ ነው፣ ሳይክል ነው፣ ሞባይል ነው። በእያንዳንዱ የቴክኖሎጂ ተጠቃሚ ሆነዋል። ከዚያ በፊት ግን ራሱ እንኳን ሞባይል በየቤቱ ቀርቶ 1 ወይም 2 አርሶ አደር ነው የነበረው እና ለውጡ በጣም በከፍተኛ ለውጥ አለ። ሳር ቤት የነበራቸው ወደ ቆርቆሮ ሞባይል ተጠቃሚ የሆኑበት ልጆችን ትምህርት ቤት እየላኩበት ካለባበስ፣ ከጤና፣ ከትምህርት እድል እና ከዚህ አይነት ነገሮች ሁሉ ከነበረውና በማህበሩ ስር ካልታቀፉ አርሶ አደሮች በተሻለ መልኩ ተጠቃሚ እንደሆኑ ራሳቸው አርሶ አደሮች የሚናገሩት ነው። የተቀናጀ የዘር ዘርፍ ልማት ፕሮግራም ባለፉት 7 ዓመታት ባከናወነው በጥናትና ምርምር የታገዘ ስራ የክልሉን የዘር ዘርፍ ከመለወጥ ጀምሮ የአርሶ አደሮች የገቢ አቅም እንዲጨምር ምክንያት ሆኗል። በመጀመሪያ ደረጃ ማህበራት ጠንካራ ዘር አባሽ ተቋማት አልነበሩም። ስለዚህ የመጀመሪያው ዘር ለማባዛት የሚያስችለውን ካፓሲቲ ቢልድ የማድረግ ስራ ሰርቷል፣ የአቅም ግንባታ ማለት ነው። በሁለተኛ ደረጃ የፋይናንሻል ሰፖርትም በገንዘብም እነዚህን የመደገፍ በመጨረሻም ደግሞ በራሳቸው ዘር አባስተው ኢቭን የታሸገ ዘር እስከ ማውጣት ለምሳሌ ኩድሚ የሚባለው አይታችሁ ሊሆን ይችላል። የሽንኩርት ዘር አባስተው የተባዛውን ዘር ሁሉ ፓክ አድርገው የማውጣት ማለት ነው። ያውን ትልቅ ደረጃ ላይ እየደረሰ ማለት ነው። ምናልባትም ሰርቲፋይ የሆነ ዘር ስለሆነ ለክልሉ ብቻ ሳይሆን ከክልሉ ውጭም ሊሸጡ የሚችሉበት ነገር አለና አጠቃላይ ስርዓት ከመዘርጋት ነው እንጂ አጠቃላይ የአማራ ክልልን የዘር ችግር ከመፍታት አንጻር ስናየው ትልቅ ነው ብለን ልንወስድ አንችልም። ግን የዘር ብዜት ስርዓቱን መስመር ከማዝያስ አንጻር ትልቅ ድርሻ ነበረው ብሎ በባህር ዳር ዩኒቨርሲቲ የማህበረሰብ ጥናትና ምርምር አገልግሎት የበላይ ጠባቂነት የሚሰራው ይህ ፕሮግራም በአሁኑ ሰዓት የምርምር ስራ የሚሰራባቸውን ወረዳዎች አሳድጓል። የተሻሻለና ደረጃውን የጠበቀ ዘር በማሰራጨትም የመንግስትን ክፍተት እየሞላ ይገኛል።
መጀመሪያ ላይ 8 የዘር ብዜትና ግብይት ማህበራትን በመፍጠር የተጀመረው ስራ ውጤቱ እጅግ ደስ የሚልና የሚያበረታታ ስለነበር ከ2012 ጀምሮ እስከ 2015 የነበረውን ተደራሽነት ከፍ በማድረግ አማራ ክልል ውስጥ ሁሉም ዩኒቨርሲቲዎች የግብርና ኮሌጅ ያለባቸው ፋካልቲ ያለባቸው አማራ ክልል ውስጥ ያሉ ሁሉም የምርምር ማዕከላት እና አንዳንድ ከዘር ጋር የተገናኘ ስራ የሚሰሩ መንግስታዊ ያልሆኑ ድርጅቶችን እንዲሁም የግል ዘር አምራች ድርጅቶችን ኮሙኒኬት በማድረግ የስራ አጋርነት በመፍጠር ስራውን በከፍተኛ ሁኔታ ከ8 የአካባቢ የዘር ግብይትና ብዜት ማህበራት ወደ 71 የዘር ብዜትና ግብይት ማህበራት ከፍ በማድረግ ሁሉም አማራ ክልል ላይ ተደራሽ እንዲሆን አድርጓል። በዚህ ሰዓት እስከ 2015 ድረስ 71 የዘር ብዜትና ግብይት ማህበራት አቋቁመናል። እነዚህ ውስጥ አባል የሆኑ የአርሶ አደሮች ብዛት 9980 አካባቢ ናቸው። እነኚህ እስከ ባለፈው ድረስ ወደ 430 ሺህ ኩንታል በተለያየ ጊዜ ማለት ነው የተሻለ ደረጃውን የጠበቀ ዘር በክልሉ ውስጥ ተሰራጭቷል ማለት ነው። የተቀናጀ የዘር ዘርፍ ልማት ፕሮግራም ባለፉት ዓመታት ባካሄደው ጥናትና ምርምር የአርሶ አደሮቹን ተጠቃሚነት አረጋግጧል። በዩኒቨርሲቲዎች በአርሶ አደሮችና በግል ዘር አምራቾች መካከል ጥብቅ ትስስር ፈጥሯል። ከሌሎች ክልሎች ተመሳሳይ ሙከራዎች ጋር ከተቀናጀ በኋላ ፕሮጀክቱ እንደ ፈረንጆቹ አቆጣጠር ከ2012 ጀምሮ እንደገና ለ4 ዓመት በስፋት እንዲሰራ የዘር ማምረትን ብቻ ሳይሆን አጠቃላይ የክልሎቹን የዘር ዘርፍ ችግር መቅረፍ በሚል ሰፋ ያለ ሀሳብ ይዞ የግል ዘር አምራቾችን ያካተተ የመንግስት ዘር አምራቾችን ጨምሮ ምርምርና ዩኒቨርሲቲዎችን በማቀፍ የክልል ግብርናና ማህበራት ጽህፈት ቤቶችን እና ሌሎች ዘር የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማደራጀት የጋራ መድረክ በመፍጠር አጠቃላይ በክልሉ ውስጥ አለ የሚባለውን የዘር አቅርቦት፣ የዘር ጥራት እና የዘር ተደራሽነትን ችግሮች መፍትሄ በመፈለግ ስራ ላይ ነው የቀጠለው። ካሁን በፊት የነበረው የዘር ስርዓት ሁለት አይነት ብቻ ነበር። አንደኛው መደበኛ የሆነ ወይም ፎርማል ሲድ ሲስተም የምንለውና ሁለተኛው መደበኛ ያልሆነ ወይም ኢመደበኛ ወይም ኢንፎርማል ሲድ ሲስተም ተብሎ አርሶ አደሩ ዘርን እርስ በርስ ከጎረቤት ከገበያ የሚገበያዩበት የሚለዋወጡበት ስርዓት ነበር። እኛ ያቋቋምናቸው የዘር ብዜትና ግብይት ማህበራት በሁለቱ መካከል ላይ በመሆን ኢንተርሚዲየተሪ ሲድ ሲስተም የሚባል መካከለኛ የመደበኛ የሆነውንም ኢመደበኛ ያልሆነውንም በመሃል ላይ ሶስተኛ የዘር ስርዓት እንዲኖር አስችሏል ማለት ነው። ይህ እያደገ ሲሄድ ወደ መደበኛው የሚያድግበትና እንደገና ደግሞ የመደበኛ የኢመደበኛውን ደግሞ ስርዓት ማካተቱ ካሁን በፊት ያልተነኩ ሰብሎች፣ ካሁን በፊት የኤክስቴንሽን ፓኬጅ የሌላቸው ሰብሎች ነገር ግን በኒውትሪሽን በጣም አስፈላጊ በስርዓተ ጾታ በጣም ተመራጭ የሆኑ ዘሮችም ትኩረት እንዲያገኙ የሚያደርግ ስርዓት ነው ማለት ነው። የዘር ስርዓቱን የዘር ህጉን ካሁን ቀደም የነበሩትን ሁሉ ችግሮች ለመቅረፍ ህጎችን በማውጣት ኢቭን የዘር ደረጃውን ለመጠበቅ የሚያገለግሉ የራሱ የግብርናና የዘርና ሌሎች የግብርና ኢንፑቶች ወይም ደግሞ ግብአቶች ተቆጣጣሪ መስሪያ ቤት በራሱ እንዲቋቋም ሁሉ አስችሏል ማለት ነው። ፕሮግራሙ ካከናወናቸው ውጤታማ ተግባራት ውስጥ ዘርን በተፈለገው ቦታና ሰዓት ለማድረስ የዘረጋው የቀጥታ የዘር ግብይት ስርዓት አንዱ ተጠቃሽ ነው። ይሄ የተቀናጀ የዘር ሴክተር ልማት ወይም ኢንተግሬትድ ሲድ ሴክተር ዴቨሎፕመንት የሚባለው ፕሮግራም ሲመጣ የመጀመሪያው በክልል ደረጃ የተሰራው በዚህ ማዕከል ድጋፍ የዘር ጥራት ቁጥጥር ባለስልጣን እንዲቋቋም መሰረት ጥሏል፣ እንደ ክልልም ማለት ነው። ምክንያቱም ራሱን የቻለ የዘር ጥራት ቁጥጥሩን ኳራንቲንን ምን የሚሰራ ተቋም ስላልነበረ ይሄን ከማደራጀት አንፃር የሰራው ስራ እንትን ማዕከል ማለት ነው። በሁለተኛ ደረጃ የዘር ብዜት ስርዓት የመዘርጋት ማለት ነው። ስርዓት የመዘርጋት እንግዲህ ዘር ከቀዳሚ ዘር ጀምሮ እስከ መጨረሻ እስከ ዘር ብዜት ያለውን ስርዓት የማበጀትና ከዛም በላይ ደግሞ
የሲድ ማርኬቲንጉን ይሄ ዳይሬክት ሲድ ማርኬቲንግ ወይም ዲኤስኤም የሚለው ማለት ነው። ዘር ከምርምር ጀምሮ እስከ አምራቹ እንዴት ይደርሳል፣ ከተመረተ በኋላ ደግሞ እንዴት ይሰራጫል የሚለውን በማደራጀት በኩል የሰራው ስራ አለ። ሌላው ስታንዳርድ ማውጣት ማለት ነው። የዘር ስታንዳርድ ይሄ የኳሊቲ አሹራንስ ላይ ስታንዳርድ ላይ ከዛም በላይ ደግሞ በዚሁ ድርጅት የተሰራው ስራ የእቅድ ትንበያ ማለት ነው። የግብአት እቅድ ትንበያ ማለት በየአመቱ ምን ያህል ዘር ነው የሚያስፈልግ። ምክንያቱም የምንጠቀምበትን የዘር መጠን ካላወቀን ሌፍት ኦቨር ወይም ከራሚው ለመንግስትም ለአርሶ አደሩም ኪሳራ ስለሆነ እነዚህ ላይ አተኩሮ ሰርቷል። የዘር አምራችና አቅራቢ ድርጅቶች በሚያቀርቡት የዘር ጥራት ደረጃ ገበያ እንዲስቡ ለማድረግ የኔ የተሻለ ዘር ነው፣ የኔ የብቅለት ችሎታው ከፍ ያለ ነው፣ የኔ ለአርሶ አደሩ በሚመች መጠን የታሸገ ነው እያሉ ፍክክር ጤናማ ፍክክር እንዲኖር አድርገው የዘር ስርዓቱ እንዲያድግ ለማድረግ በርካታ ስራዎችን ሰርተናል። የቀጥታ የዘር ግብይቱ በጣም ትልቅ ድርሻ አለው። ምክንያቱም አርሶ አደሩ በፈለገው ጊዜ የፈለገውን ዘር መርጦ ሊገዛ የሚችልበት አሁን ሲጀመር በ2 እና በ3 ወረዳ ነው የተጀመረው። አሁን ግን ከ30 ወረዳ በላይ ተግባራዊ ነው በክልላችን ማለት ነው። ዘር እንደው አንድ ሰው ብቻ ወይ አንድ ድርጅት ብቻ የሚያቀርበው ሳይሆን እንደ ሌሎች ሸቀጦች አማራጭ እንዲኖረው አድርጓል በክልሉና የክልሉ ሲስተም ሆኗል ማለት ነው። ሁለተኛው የህብረት ስራ ማህበራት በጣም ጥቂት ነበሩ በዘር ብዜት የሚሳተፉ። አሁን ግን ያን የነሱን መነሻ አድርገን በጣም በርካታ ዘር አባዦች አሉ። ሶስተኛው ዘር አሽጎ መሸጥ ትንሽ ወሰብሰብ ያለ ነው፣ ከባድ ነው። ይሄ ልምድ ግን አሁን እኛ በጣም ስኬል አፕ እያደረግነው ከሄድን የአትክልት ዘር በአብዛኛው ከውጭ ሀገር ነው የሚመጣው፣ ኢትዮጵያ ውስጥ አይመረትም። ስለዚህ አሁን የሽንኩርት ዘር ሊሆን ይችላል፣ የጎመን ዘር ሊሆን ይችላል፣ የሌሎችም ዝርያዎች የሰሊጥ፣ ቆስጣ፣ የሰላጣ እነዚህን ፓክ ማድረግ መቻላችን ትልቅ ተሞክሮ የተገኘበት ነው። በፕሮግራሙ የታቀፉት የኩድሚ ቀበሌ አርሶ አደሮች የጥራት ደረጃውን የጠበቀ የሽንኩርት ዘር አሽገው እያቀረቡ ቢሆኑም በዚህ ዓመት በተፈጠረው ወቅታዊ ሁኔታ ሳቢያ የገበያ ትስስሩ ተቀዛቅዞባቸዋል። ያለብን ችግር የገበያ ችግር ነው፣ ሌላ ችግር የለብንም። ባለፈው ይዤ ስጠቀም ገቢ እያገኘሁኝ ደህና እየተንቀሳቀሱ ከ50 ከ60 ሺህ ብር እየደረሱ እየተጠቀሙ ነበር እንቀሳቀሰው። በአምና ወቅትም ትክክለኛ ገበያ ባገኘሁት ሰዓት 180 ሺህ ሽጬ ቤቴን ገዝቻለሁ። በዘንድሮ ችግር ግን በዚያው ሆኖ ዘንድሮ ስንቀጥል በዚያው አይነት ይህን አይነት እንቀጥላለን ስንል ይሄ ገበያ ችግር አጋጠመ። ወደ 70 ሺህ ብር ወጪ አድርጌ ቁጭ ብሎ ያያችሁት ተቀምጧል። የተደራጀ የገበያ ስርዓት የለም እንደ ሀገርም እንደ ክልልም ስንወስደው። የሽንኩርት ዘር ግን በጣም በከፍተኛ ደረጃ እንደውም ከሌላ አካባቢ ነው የሚመጣ ከሌላ ክልል፣ ከዛም በላይ ደግሞ ውድ ነው ዘሩ 1 ኪሎ ግራም እስከ 200 ብር እስከ 250 ብር ድረስ የሚሄድበት አለ። ስለዚህ ምንድነው የምናደርገው? አንደኛ በዚሁ በክልላችን ውስጥ ዘር ከሚፈልጉት ጋር የማስተሳሰር ስራ መስራት አለብን። ይሄን ማን ነው የሚሰራው? የህብረት ስራ ማህበራት ኤጀንሲው ማለት ነው። ዘር የሚያመርቱትን ዘር ከማያመርቱ ጋር የማስተሳሰር ስራ መስራት ይጠይቃል። በሁለተኛ ደረጃ ደግሞ ከውጭ እየተገዛ የሚገባውንም በተወሰነ ደረጃ ይቀንስልናል ማለት ነው። በሶስተኛ ደረጃ እዚሁ ክልላችን ላይ ሰርቲፋይ ስለሚደረግ አስተማማኝ ዘር ነው የምናገኘው። በእርግጥ ከሌላም አካባቢ ሲመጣ የመብቀል መጠኑ ምኑ ጥራት እየተባለ የሚጻፍበት ነገር አለ። ግን የበለጠ አካባቢውን የተላመደ ዘር ከመሆኑ አንፃር ትልቅ አድቫንቴጅ አለው ማለት በክልላችን ዘር። ስለዚህ ይህን በማድረግ በኩል ግብርና ቢሮ፣ የህብረት ስራ ማህበር ኤጀንሲው፣ ማስፋፊያ ኤጀንሲውና አርሶ አደሮችን የማስተሳሰር ስራ እንሰራለንና እነሱ ያለው የዘር መጠን ለምሳሌ እዛ ቦታ ላይ ካወቅን ምን ያህል ኪሎ ግራም ነው ከተባለ በክልላችን ቀላል የሚባል አይደለም። ከ800 ሺህ ሄክታር በላይ ነው በመስኖ የሚለማው እና ያንን ፍላጎት ያረካንበት መንገድ የለም። ትልቁ ዘር አምራቾችንና ዘር ተጠቃሚን ማገናኘት አለመቻል ነውና ይሄን ብሪጅ እናደርጋለን ማለት ነው። እነሱ ስጋቱ ሊኖር ይችላል፣ ግን እንደ ግብርና ቢሮ ይሄን ከህብረት ስራ ጋር ሆነን ምላሽ የምንሰጥበት ይሆናል። የዘር ብዜትና ግብይት ማህበራት በአካባቢያቸው በመደራጀታቸው በዘር ብዜት ዘርፉ የነበሩ ተግዳሮቶችን ከማቃለሉም ባለፈ ዝርያዎች የአካባቢውን ስነ ምህዳር የተላመዱ በመሆናቸው ተመራጭ ናቸው። አምራቾችም ቢሆን ጥራቱን የጠበቀ ዘር ያቀርባሉ። ምክንያቱም ተጠያቂነትም ኃላፊነትም አለባቸው። በመንግስት የቀረበ ዘር አርሶ አደሩ ወስዶ ቢዘራ ተጠያቂ አይሆንም፣ ከሰረ ነው። አሁን ግን በቀጥታ ዘር ግብይት የተለያዩ የዘር አቅራቢ ድርጅቶች ሲያመጡ አርማቸው ስላለ አንዱ አርሶ አደሩ ወስዶ አልበቅል ቢል ይሄው ያንተ ዘር አልበቅል አለ ብሎ ቢጠይቅ ካሳ ሁሉ ይከፈለዋል። ተጠያቂነቱን ሁሉ
የመጣበት አለ። የተቀናጀ የዘር ዘርፍ ልማት ፕሮግራም ስራውን በ8 ወረዳዎች ቢጀምርም በአሁኑ ሰዓት በበርካታ ወረዳዎች ስራውን እያከናወነ ይገኛል። በዚህ አማካኝነትም ተጠቃሚ የሆኑ አርሶ አደሮችን ለውጥ የተመለከቱት ሌሎች አርሶ አደሮች የአባልነት ጥያቄ እያነሱ ነው። በዚህ በዘር ብዜትና ግብይት ማህበር አባል የሆኑ ሌሎች አርሶ አደሮች በሚጠቀሙና በሚያዩበት ሰዓት እነሱም እንደነሱ ለመጠቀም ጥያቄ እያቀረቡ ነው ማለት ነው እና ያለው እንትን ይሄ ነው። በዋጋም ደረጃ ቢሆን ከአካባቢው ለምሳሌ አንድ የጤፍ ዘር የሚያመርት አርሶ አደር ቢኖር አንድ ኩንታል ጤፍ ኖርማሊ ለምግብነት ከሚሸጠው ይልቅ 15% አድጎ ነው ሲሸጡት። የባህር ዳር ዩኒቨርሲቲ ከመማር ማስተማሩ ጎን ለጎን የሚያከናውነውን ችግር ፈቺ ጥናትና ምርምር ከክልሉ ግብርና ቢሮ ጋር በጋራ በመቀናጀት ይሰራል። የባህር ዳር ዩኒቨርሲቲን ስንወስደው በቃ በአማራ ክልል እምብርት ላይ ያለ ማለት ነው። በጣና አጠገብ ያለ ማለት ነው። በጣና አጠገብ ደግሞ በጣም ከፍተኛ የሆነ ሪሶርስ አለ። በተለይ ወተር ሪሶርስ አሁን እዚህ የብሉ ናይል የውሃ ኢንስቲትዩት አለ። በዚህ በጣና ዙሪያ ብቻ ከ30-40 ሺህ ሄክታር መሬት በላይ አለ በመስኖ ሊለማ የሚችል። ስለዚህ የዚህን ውጤታማነት በከፍተኛ ደረጃ ማሳደግ በእንስሳት ሀብት ልማት ቅድም እንዳነሳው ከፍተኛ የሆነ የእንስሳት ሀብት ያለበት ነው ክልሉ። ከዛም በላይ የፎገራ ዝርያን ብንወስደው በአገሪቱ ምርጥ የተባለው ዝርያ ማለት ነው ፎገራና ቦረና ነው። ፎገራ እዚሁ እኛ ጋር ነው ያለው ማለት ነው። ሶስተኛው አሳ ነው። አሳ ሀብት ልማት በአገሪቱ ከፍተኛ የሚባለው አሳ በጣና ሐይቅ ነው ያለ። ከዛም በላይ ደግሞ በትናንሽ ፋርምስ ማስቀመጥ የምንችልበት አለ። ሌላው የአትክልት ልማት ላይ ነው። የአትክልት የፍራፍሬ ልማትን ስንወስደው በሰፊው ነገር መስራት ይጠይቃል። ስለዚህ በማህበረሰብና ምርምር አገልግሎት ላይ አይ ቲንክ በተፈጥሮ ሀብት የተጀመሩ ስራዎች በዚህ በዘር ብዜቱ ላይ የተቀመጡ በእንስሳት ሀብት ልማት ሌሎችም በእኛ ከግብርና ጋር የተያያዙ ኤክስቴንሽን አገልግሎቱን ማሻሻል ላይ ጅምር ስራዎች አሉ። ጥሩና አበረታች የሆኑ ማለት ነው። ከኛ ጋር በቅንጅት እየሰራን ያለ ይህንን የተቀናጀ ጅምር ስራ አጠናክሮ በመቀጠል የህብረተሰቡን ህይወት በመለወጥ ረገድም የከፍተኛ ትምህርት ተቋማት የላቀ ሚና ሊጫወቱ ይገባል። በጣም ትልቁ የሚባለው ኢንስቲትዩት ይሄ ኢንስቲትዩት ኦፍ ቴክኖሎጂ አይ ዶንት ኖ በጣም ግዙፍ ነው በአገሪቱ ውስጥ ያለው ማለት ነው። ግን አሁንም እርሻችን በበሬ ነው የሚወቃው፣ በበሬ ነው የሚጓጓዘው በአህያ ነውና ይሄን ትራንስፎርም ማድረግ ላይ በስፋት መስራት ይጠይቃል ማለት ነው። ወደ ኋላ የቀረንበት ስለሆነ ፕላስ አሁንም ግብርናችን ከዝናብ ጥገኝነት አልተላቀቀም። መስኖ ላይ እንዴት አድርገን ነው መስኖን በጣም ስኬል አፕ እና ኢፊሽንት የምናደርገው? እዛ ላይ ብዙ መስራት ይጠይቀናል። ፖስት ሃርቨስት ቴክኖሎጂ ላይ በርካታ አትክልት ፍራፍሬ ይመረታል። ግን ያያያዙ የማቆያ ዘዴው የምኑ አሁን ከቴክኖሎጂ ከእውቀት ጋር ይያያዛልና አይ ቲንክ አንዱና ትልቁ የተሰበረ ነገር ምለው ክሎዝሊ እንሰራለን። ይሄን ግን በደንብ ማሳደግ ይጠይቃል፣ ማስፋት። አግሪካልቸር ኢንስቲትዩት አለ፣ የዩኒቨርሲቲው ኢንስቲትዩት። ይሄ የአግሪካልቸራል ኢንስቲትዩት ተማሪዎችን ማስተማር ብቻ ሳይሆን የአማራ ክልል ግብርና ትራንስፎርም ማድረግ ላይ በጣም ብዙ መስራት ይጠይቃል።